ሰላም ጤና ይስጥልኝ እንደምን ውላችኋል። ቤቲ ቂርቆስ ነኝ። ትናንት ምሽት በተደረገ የዓለም ዋንጫ ብራዚልን ከሞሮኮ ያገናኘ ሲሆን ሁለቱ ቡድኖች ለተመልካች ሳቢና ማራኪ ጨዋታ ያሳዩ ቢሆንም ጨዋታው 1-1 በሆነ ውጤት ተጠናቋል። በአርሰናል ፒኤስጂ እና ሊቨርፑል የታደነ ስለሚገኘውና በጨዋታው ላይ እጅግ ድንቅ እንቅስቃሴ ሲያሳይ ስላመሻው አንድ ተጫዋች ባጭሩ እንመልከት። ይህ የሞሮኮ ብሔራዊ ቡድን ተጫዋች አዮብ በአዴ ሲሆን አማካኝ ሆኖ ይጫወታል። በጥቅምት 2007 በፈረንሳይ የተወለደው የሞሮኮ ፕሮፌሽናል የእግር ኳስ ተጫዋች ለሊግ 1 ሌላ አማካኝ ሆኖ ይጫወታል። በአውሮፓ ውስጥ ካሉ ምርጥ የመሃል ሜዳ ተጫዋቾች መካከል አንዱ እንደሆነም ይታመናል። ይህ ተጫዋች በ16 ዓመት ከ3 ቀናት ብቻ በአውሮፓ ውድድር ላይ በእድሜ ትንሹ በመሆን ታሪክ አለው። ስለዚህ አስደናቂ ተጫዋች ሪከርዶች ደግሞ ፎሎ፣ ላይክ እና ሼር እያደረጋችሁ ተከታተሉኝ። በጥቅምት 5 ቀን በ2023 ልክ በ16 ዓመት ከ3 ቀናት እድሜው በአዲ ከክላሲቫ ጋር በተደረገ የዩኤፋ ኤሮፓ ሊግ ጨዋታ ላይ ለሊል የመጀመሪያ ጨዋታ ያደረገ ሲሆን ይህ በአውሮፓ ክለብ ውድድሮች ላይ ከተጫወቱ ተጫዋቾች በእድሜ ትንሹ እንዲሆንም አድርጎታል። በቻምፒየንስ ሊግ አስደናቂ ጨዋታ ላይ በጥቅምት 2024 በ17 ዓመት የልደት በዓሉ ላይ ከሪያል ማድሪድ ጋር ባደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ሊል ግዙፉን ሪያል ማድሪድ 1-0 በሆነ ውጤት ስታሸንፍ ድንቅ ብቃቱንም አሳይቷል። ይህ የ18 ዓመት ተጫዋች ከሊል ጋር እስከ ሰኔ 2029 ድረስ የሚያቆይ ውልን አራዝሟል። ሜትር ከ85 ቁመት ያለው አማካኝ ተጫዋች በቁመናው በአካላዊ ብስለትና በመከላከል ግንዛቤው በጣም አስደናቂ ነው። በታክቲክ ብልሃቱና በኳስ መያዝ ችሎታ የሚታወቀው አዮብ በአዴ ትላንት ምሽት ጨዋታ ላይ ባሳየው ድንቅ እንቅስቃሴና በብዙ ትልልቅ ክለቦች ተፈላጊ ስለሆነ ላወራችሁ ወደድኩ። ስለተከታተላችሁኝ አመሰግናለሁ። መልካም ምሽት።